ሀና ዳዊት ኤልያስ እባላለሁ። የምኖረው ዋታ ማርያም ተብሎ በሚጠራ አካባቢ ዞቤቻሜ ቀበሌ ነዋሪ ሲሆን ከቅርብ ጊዜ በኋላ በተከሰተ በአደጋ ምክንያት በሞተር አደጋ ነው እና አካል ጉዳተኛ ነበርኩኝ። በክራንች ነው የምሄደው፣ በሁለት ክራንች ነው የምሄደው። መዘጋጃ ብልጽግና ፓርቲ ባደረጉልኝ ትብብር መኖሪያ ቤት እና ብሎም የስራ ቦታ እድል ፈጥሮልኛል። ያንን እጅግ በጣም አድርጌ አመሰግናለሁ። ያለው ነገር ይሄንን ይመስላል። በአሁኑ ሰዓት በስራ ላይ ነው የምገኘው። ራሴን አስተዳድራለሁ። የችግር እጥረት ከበፊቱ ቀንሶልኛል። እግሬ ጉዳት ነበረብኝና እሱ በሞተር አደጋ ስለነበረ ብረት አስገብተው ነበር እግሬ ላይ። ለዛ በሁለት ክራንች ነበር ሲሄድ ነበር። ያንን በማየት ነው ድጋፍ ያደረጉልኝና ድጋፍ የተደረገልኝ መኖሪያ ቤት፣ የስራ ቦታ ለዛ ነገሮች ድጋፍ ተደረገ። አሁን ሻይ ቡና እየሰራሁ ነው። አሮጌ መናሪያ ጫተራ አካባቢ ብልጽግና እንደዚህ የተጎዱትን አካላት በማየት በመደገፍ በጣም በብዙ ነገር ድጋፍ ያደረገልኝና እጅግ በጣም አድርጌ የምራውን በዚህ ሰዓት የቤት ኪራይ በጣም ያስቸግራል። ልጆች ማሳደጊያ የመሰሉት ነገሮች አሉና ያንን በማየት ላደረገልኝ ድጋፍ እጅግ በጣም አድርጌ አመሰግናለሁ። ስሜ ሃኒ ውጅራ አህመድ እባላለሁ። የምኖርበት አካባቢ ያው መንደር 30 ነበረ። ደም ሲል የነበረው ችግር እዛ ጎርፍም ምንም ካባላ እንደ ካባ ድንጋይ ጭኝ ነበረ ነው። በፈጣሪና በፓርቲው ስም ያው ለዚህ አበቃ። ያው ቤት ተሰርቶልኛል፣ የስራን ቦታ ሰጥተውኛል። በቃ አቅም ማለት ስላለ ለዛ ነው ቦታ አመቻችተው ሰጥተውኛል። አላህ ይስጣቸው ካላ በታች ያው እነሱ ፓርቲው ነው ማመስገን የምፈልገው ማለት ነው። አላህ አሁን ያኑራቸው። ባሉም ደረጃ አሁንም እንደግፋለን አብሽር ምናምን ብለው ያወሩልኝ ነው። ባገኙም ቦታ እንዴት ነው ምን ችግር አለ ችግር ምንድነው ብለው እየጠየቁኝ ነው። ስለዚህ እናመሰግናለን በጣም በፈጣሪና በኔ ስም ማመስገን እፈልጋለሁ። ብልጽግና ፓርቲ በጣም እኔ ተመችቶኛል። የሚለየው በቃ ለድሃ ማሰቡ፣ ለጎርፍ የሚወስዳቸው እናቶችና እኔ አሁን ወንድ ነኝ በረንዳ ማደር እችላለሁ። እናቶችን ነው የደገፈ ያለው። በጣም አላህ ይስጥልን፣ እናመሰግናለን። በባለቤቴ ስምና በእኔ ስም ለብልጽግና ፓርቲው በጣም ነው የማመሰግነው። የሚለየው በዚህ ነው። በቃ የተጎዱ ቤቶች፣ ጎርፍ የሚወስዳቸው ሴቶች በረንዳ የሚያድሩትን የሚያፈስባቸውን ያደሰ ለዚህ ያበቃን። አልሐምዱሊላህ። ለብልጽግና ፓርቲ ማመሰግነው፣ በስሜ አመሰግናለሁ።